ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ቪዲዮ እንደደረሳችሁ ለቻናሉ አዲስ የሆናችሁ በመጀመሪያ ላይክ እያደረጋችሁ ኮሜንት ቀጣይ እንድሰራላችሁን ኮሜንት እያስቀመጣችሁ እንዲሁም ደግሞ ሰብስክራይብ እያደረጋችሁ እንድትተባበሩኝ እጠይቃለሁ። ስለዚህ ሁላችሁም ወደ ስቴፕ እንሄዳለን። በጠየቃችሁን ጥያቄ መሰረት የቲክቶክ አካውንት ስትጠቀሙ የቲክቶክ አካውንታችሁን ሌላ ሰው መክፈቱን ወይም ደግሞ ሌላ ሰው እየተጠቀመበት እንደሆነና እየተጠቀመበት ካለ እንዴት ማስወጣት እንደምትችሉና የሚጠቀመውን ሰው እንዴት ማወቅ እንደምትችሉ አሳያችኋለሁ። ሁላችሁም ወደ ስቴፑ በመጀመሪያ የምንሄደው ቲክቶካችን ላይ እንሄዳለን። ከቲክቶክ አፕ ላይ ትገቡና በመጀመሪያ ያው ቲክቶካችሁን ትከፍታላችሁ። ከፍታችሁ መጠበቅ እስከሚከፍትላችሁ ማለት ነው። ከዛ በኋላ ፕሮፋይል ከሚለው ላይ እዚህ ጋር ትገባላችሁ። ፕሮፋይልን ትነካላችሁ። ፕሮፋይልን ከነካችሁ በኋላ በስተቀኝ ጫፍ ትሄዱና ሶስት ሰረዝ አለች፣ እሷን ክሊክ ታደርጋላችሁ። ሶስት ሰረዟን ከነካችሁ በኋላ ቤተሰብ ይኸው ክሊክ ካደረጋችሁ በኋላ ሴቲንግ ኤንድ ፕራይቬሲ ከታች በስተግራ ዝቅ ትሉና ትነካላችሁ። እሱን ከነካችሁ በኋላ ታች ላይ ዝቅ ትሉና አካውንት ፕራይቬሲ ሴኩሪቲ ኤንድ ፐርሚሽን ከሚለው ክሊክ ታደርጋላችሁ። እሱን ከነካችሁ በኋላ አሁንም ሴኩሪቲ አለርት ማኔጅ ዲቫይስ የሚላለ ማኔጅ ዲቫይስ የሚለውን ክሊክ ታደርጋላችሁ። ማኔጅ ዲቫይስን ክሊክ ካደረጋችሁ በኋላ ትጠብቁታላችሁ የተወሰነ ያው እስከሚያመጡ ማለት ነው። ስለዚህ አሁን መጥቶልኛል። ከዚህ ጋር የኔ ቲክቶክ አካውንት ለምሳሌ ሃዊ ኤስቲኬ ኤል21 በሚባል ስልክ ተከፍቷል። እንዲሁም ሃዊ ኤስቲኬ ኤል21 በሚል ይሄ እስከ ቀኑ ሁሉ ያስቀምጥላችኋል። ከታች ግን ሳምሰንግ ጋላክሲ ኤም14 በሚል ስልክ ተከፍቷል ማለት ነው። ስለዚህ እንዲሁም ሌላ ደግሞ ክሮም የሚል አለ። ጉግል ክሮም የሚል ካገኛችሁ እሱ ያው አሁን ቀደም ቲክቶክ ላይ ኮይን አስልካችሁ ከሆነ ልክ ክሮም ብሎ ይመጣል። እሱንም ድሌት ትላላችሁ። አሁን ይሄንን ስልክ ሳምሰንግ ጋላክሲ ኤም14 የሚለውን እኔ አሁን ማስወጣት ፈለኩ። ይሄንን አሁን እንዴት እንደማስወጣ እዚህ ላይ ያሳያችኋለሁ። ይሄው ሳምሰንግ ጋላክሲ ኤም14 ከሚለው ፊት ለፊት ድሌት የምትል ምልክት አለች። እሷን ትነካላችሁ። እሷን ከነካችሁ በኋላ ሪሞቭ ታረጉታላችሁ። በቃ አለቀ። ሌላም ካለ ልክ እንደዚህ ይሄ ሃዊ ኤስቲኬ ኤል21 የሚለው የኔ ስለሆነ ችግር የለውም ይሄን። ስለዚህ ይሄንን ስታስወጡ ፍሪ የሆነ ኮኔክሽን ላይቭ ላይ ሆናችሁም አያስወጣችሁም፣ በትክክል መጠቀም ትችላላችሁ ማለት ነው። ስለዚህ እንደዚህ ያደረጋችሁ አካውንታችሁን በትክክል ተጠቀሙበት። ሎጊን ያለባችሁ ሌላ ሰው እየተጠቀመ ካለ አስወጡት። እንደዚህ ያደረጋችሁ ተጠቀሙ። ሌላም ተጨማሪ መሰራላችሁ ቪዲዮ ካለ በኮሜንት አሳውቁኝ። ስለዚህ ስለተከታተላችሁኝ አመሰግናለሁ። ሁላችሁም ሳብስክራይብ፣ ኮሜንት፣ ላይክ እንዲሁም ሸር እያደረጋችሁ ተባበሩን። እናመሰግናለን።